በጉራጌ ዞን አንዲት አዛውንት በእድሜ ዘመኔ ውሃ ቀምሼ አላውቅም እያሉ ነው። ለዝርዝር ዘገባው ሰገነት ይልማ። ይህ አካባቢ በደቡብ ክልል ጉራጌ ዞን ውስጥ እነሞርና ኤነር ወረዳ የሚገኝ ነው። እድሜ ዘመናቸውን በሙሉ ውሃ ጠጥተው የማያውቁ አዛውንት እንዳሉ ተሰምቶ የዞኑ ማስታወቂያና ባህል መምሪያ ጋዜጠኞች ሴትዮዋን ለማነጋገር ወደ ስፍራው አቅንተው ነበር። ወይዘሮ ዘነብ መጪው ይባላሉ። የ80 ዓመት አዛውንት ናቸው። ነዋሪነታቸውን በዚሁ አካባቢ አሰጠር ቀበሌ ገበሬ ማህበር ውስጥ ነው። ታዲያ ሴትዮዋ 80 ዓመት ሙሉ ውሃ ጠጥተውም ጠምቷቸውም አያውቅም። የሰው ልጅ አካል 75 በመቶ በውሃ የተገነባ ነው። ይህ ደግሞ ውሃ ለሰው ልጅ ምን ያህል የህልውና ማረጋገጫ እንደሆነ የሚያሳይ ሳይንሳዊ እውነት ነው። የዚህ ውሃ መገኛ ደግሞ በጠጣርና ፈሳሽ መልክ የምንወስዳቸው የምግብ አይነቶች ናቸው። ከዚህም አንድ ጤነኛ ሰው በቀን 2.5 ሊትር ውሃ ያገኛል ማለት ነው። ወይዘሮ ዘነብን ከዚህ ለየት የሚያደርጋቸው ንጹህ ውሃን ከምግብ በፊትም ሆነ ከምግብ በኋላ በህይወት ዘመናቸው አለመውሰዳቸው ነው። መኪና ባልነበረበት በወጣትነት ዘመናቸው አዲስ አበባ በእግራቸው ሲመላለሱ እንኳን ውሃ አልጠማቸውም አልጠጡምም ነበር። እሳቸው እንደሚሉት ውሃን የሚጠቀሙት ለኡዱ ወይም ለቅድመ ሰላት እጥበት ብቻ ነው። ከዛ ውጪ ውሃን ሲያነሱባቸው ጭራሽ አንገሸግሻቸዋል። እና ቤፋም ማያቦሪ ከውሃ ውጭ የወተት ተዋጽኦና ቃሪቦን የመሳሰሉ ፈሳሽ ነገሮችንም አይወስዱም ሴትዮዋ። ምክንያቱ ምን እንደሆነ ማያውቁም። ብቻ ከልጅነቴ ጀምሬ ውሃ እንደማይጠማኝና እንደማልጠጣ ብቻ ነው ማውቀው ይላሉ። የ6 ልጆች እናት የሆኑት ወይዘሮ ዘነብ በእድሜያቸው የከፋ በሽታም ገጥሟቸው አያውቅም። ምናልባት ቢታመሙ መድኃኒት እንዴት ይውጣሉ ተብለው ሲጠየቁ የሰጡት ምላሽ መድኃኒት የሚባል ጭራሽ ውጭ አላውቅም የሚል ነው። ምግባቸው እንደማንኛውም የአካባቢው ነዋሪ አምቾ፣ ክትፎ፣ ድንችና ጎመን ነው። ብርቱካን፣ ሙዝና የመሳሰሉትም ፍራፍሬዎችም ሲያገኙ ይመገባሉ። ወይዘሮ ዘነብ በቡና ግን ቀልድ አያውቁም። የቡና ሱስ ስላለብኝ ያው መመጣጣው ጨው የማያንሰው የጉራጌ ቡና ነው ብለዋል። የአካባቢው ነዋሪዎችም ሆኑ ልጆቻቸው የሴትዮዋን እድሜ ልክ ውሃ ለመጠጣትም መስክረዋል። የጠቅላላ ሕክምና ባለሙያ የሆኑት ዶክተር ደረጀ በየነ በጉዳዩ ዙሪያ ጠይቀናቸው በሰጡን ምላሽ የሰው ልጅ ከሰውነቱ የሚያወጣውና ወደ ሰውነቱ የሚያስገባው ፈሳሽ መጠን የተመጣጠነ ሊሆን ስለሚገባ ሴትዮዋም ውሃውን ባይወስዱም የፈሳሽ መጠኑ ግን ተመጣጥኖ እየኖሩ ሊሆን እንደሚችል ነው የተናገሩት። የውሃ ጥም ስሜት የማይሰማቸው ደግሞ በጭንቅላታቸው ውስጥ ጥም እንዲሰማ የሚያደርገው አካል በተፈጥሮ ችግር ኖሮበት ይሆናል ያሉት።